የኤሌክትሪክ ቆጣሪ ሳጥኖን በየዓመቱ መፈተሽ ያለበት 10 አደገኛ ምክንያቶች። የቤቶ ወይም የህንፃው የኤሌክትሪክ ቆጣሪ ሳጥን ብሬከር ቦክስ ለመጨረሻ ጊዜ የተፈተሸው መቼ ነበር? ብዙ ሰዎች መብራት እስካልጠፋና ብልሽት እስካልኖር ድረስ አያዩት። ነገር ግን በየዓመቱ አለመፈተሹ ለትልቅ አደጋ ይዳርግ። ዛሬ 3 ዋና ምክንያቶችን እነግራቸዋለሁ። የመጀመሪያውና ዋናው ምክንያት የላሉ ሽቦዎችን ወይም ሉዝ ኮኔክሽንስ ማጥበቅ። የኤሌክትሪክ ፍሰት በጊዜ ሂደት ሙቀት ስለሚፈጥር በቆጣሪ ሳጥን ውስጥ ያሉ የብረት ማሰሪያዎች ይላላሉ። ይህ ሲሆን ከፍተኛ ሙቀት ተፈጥሮ ሽቦዎቹ ይቃጠላሉ። ይህ ደግሞ ለቤት እሳት አደጋ ቁጥር 1 መንስኤ ነው። እሳት አደጋ ብቻ አይደለም፣ በየዓመቱ አለመፈተሹ ለከፍተኛ የኤሌክትሪክ ቢል ዋና መንስኤ ነው። ሁለተኛው የሰርኪት ብሬከሮች እርጅና ወይም መበላሸት። ብሬከሮች በጊዜ ሂደት ብቃታቸው ይወርዳል። ከመጠን በላይ ኤሌክትሪክ ሲመጣ በጊዜ ካልመለሱ፣ ትሪፕ ካላደረጉ ቤት ውስጥ ያሉትን ውድ የኤሌክትሪክ ዕቃዎችን በሙሉ ያቃጥሏቸው። ይህም የኤሌክትሪክ ከረንት ፍሰቱን ይጨምርና ቆጣሪው ብዙ እንዲቆጥር ያደርገዋል። ሶስተኛ በቆጣሪ ሳጥን ውስጥ የሚከማች እርጥበት ሾርት ሰርኪት በማድረግ ኤሌክትሪክ እንዲባክንና ቢል እንዲጨምር ያደርጋል። እንዲሁም አቧራ ኢንሱሌት በመሆን የገመዱ ኤሌክትሪክ ከረንት የማስተላለፍ አቅሙን ይቀንሳል። እና ፍተሻውን አይዘንጉ። እኛ ባለን የህንፃ ማኔጅመንት የኤሌክትሪክ አደጋ ሳይከሰት በቅድመ ጥንቃቄ ፕሪቬንቲቭ ሜንቴናንስ የቆጣሪ ሳጥኖችን በየዓመቱ በመፈተሽ የህንፃዎትና የቤተሰቡን ደህንነት እናረጋግጣለን። ለመሆኑ የእርሶ ቤት የብሬከር ሳጥን ብሬከር ቦክስ ከተገጠመ ስንት ዓመት ሆኗቸዋል? ተፈትሾ ያውቃል? ኮሜንት ላይ ይንገሩ።